ባሌ በሁለት ወር ጊዜ ውስጥ ብር ላኪ ያለኝ ያን ብር ማትልኪ ከሆነ ሚስቴ አይደለሽም አለኝ እና ያን ብር ሳልክለት ቀረሁኝ ባለው ጊዜ ስለዚህ ኒካው እንዴት ይታያል ትላለች ኒካው ወርዷል እንደ ዑለሞች ንግግር ኒካው ወርዷል ሌላው ልናውቀው የሚገባ ነገር ባሎች የማስተዳደር ግዴታ ያለባችሁ የቤት ወጭ ማንኛውንም ነገር መቻል ያለባችሁ እናንተ ላይ ነው ሸሪዓ በሴት ልጅ ላይ አላደረገውም ይሄን ነገር በወንድ ልጅ ላይ ነው ስለዚህ አንተ ነህ እንጂ መቻል ያለብህ እሱ አይደለችም አላህ Subhanahu Wa Ta'ala ይሄን አስመልክቶ ምን ይላል ወንዶች መቻል እንዳለባቸው الرجال قوامون على النساء إلى سورة النساء ላይ ወንዶች የሴቶች አስተዳዳሪዎች ናቸው ይላል አንተ ነህ ማንኛውም ነገር መቻል ያለብህ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ አንድ ሱሐባ መጣና ሚስቶቻችን በእኛ ላይ ካላቸው ሐቅ ምንድነው ብሎ ሲጠይቃቸው አንቱ ጡዒመሃ ኢዛ ጣዒምት አሉት ስትበላ ልታበላት አሉት ወተክሱሃ ኢዛ እክተሰይት ስትለብስ ልታለብሳት አሉት ወላ ተضرب الوجه አደራ አጥፍታ እንኳን መምታት ካለብህ ፊቷን እንዳትመታት አሉት ወላ تقبح እርሷንም ሆነ የምትሰራውን ማንኛውንም ምግብ ሆነ ስራ እንዳታጥላላባት አሉ وألا تهجر إلا في البيت بيت ውስጥ እንጂ እንዳታኮርፋት ደግሞ ማክሮህ ካለብህ አሉ ውጭ ላይ አትኮረፍም ይሄ ሁሉ ሐቅ አለብህ አንተ ላይ ከጠቀሱት መካከል የመጀመሪያው ምንድነው ስታበላ ልታበላት ስትበላ ልታበላት ስትለብስ ልታለብሳት ይሄን ማለት የቤት ሐቅ ያለብህ አንተ ላይ ነው ማንኛውም የቤት ወጭ ያለው አንተ ላይ እንጂ እሷ ላይ አይደለም ስለዚህ እርሷን አምጪ ብለህ መጠየቅ አትችልም ማስገደድ አትችልም ገብቷል አይደለ الله سبحانه وتعالى من بلال فإن طبن لكم عن شيء منه نفسا فكلوه هنيئا مريئا ودوا دس بلواتشو كنفساتشو كسطواتشو يزاني بلو بلوان ካለ በለዚያ ግን እርሷ ሳትወድ ደስ ሳይላት አስገድዳ የምትቀበላት ገንዘብ የሐራም ገንዘብ ነው የፈለገ ሚሊዮነር ብትሆን የቤት የማስተዳደር ግዴታ የለባትም ደስ ብሏት ከሰጠችህ ጥሩ ካለ በለዚያ ግን እፈታሻለሁ እመታሻለሁ አኮርፍሻለሁ ብለህ እየዛት ከመቀበል ከባድ ሐራም ነው ከበላው ይሄን ገንዘብ በዚህ መልኩ ፈርታ ሰጣህ እንዳይፈታኝ ብላ ሰጣህ የምትበላው ገንዘብ የሐራም ገንዘብ ነው ስለዚህ ጥንቃቄ አድርጉ የፈለገ ቢሆን የፈለገ ቢሊዮነር ብትሆን የማስተዳደር ግዴታ ያለብህ አንተ ነህ እርሷ ወዳ ከሰጠችህ ያኔ ትቀበላለህ አስገድደህ የምትቀበለው ገንዘብ ሐራም ነው እኔንም እናንተንም ሁላችንንም በጋራ የሚያስጨንቀን አንድ ነገር አለ ሁሌም ሐሳብ ጭንቀት የሚሆንብን ጉዳይ ምንድነው እሱም የመዳን ጉዳይ ነው ነፍሳችን ከጀሃነም እሳት ርቃ ጀነትን ማግኘት ሁሌም ትመኛለች ሁሌም ታስባለች በትክክል በአላህና በአኺራ ላመነ ሰው ደግሞ አስጨናቂ ነገር ነው ጌታችን አላህ በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 145 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኩሉ ነፍሲን ዛኢቀቱል መውት እያንዳንዲቷ ነፍስ ሞትን ቀማሽ ነች ይላል ነፍስ ሁሉ ሞትን ቀማሽ ነች ከሞት የሚያመልጥ የለም ወኢነማ ተወፈውነ ኡጁረኩም የውመል ቂያማ ሁላችሁም የሥራ ዋጋችሁ ምንዳው ተሞልቶ የሚሰጣችሁ በእለተ ትንሳኤ በየውሙል ቂያማ ነው ታዲያ የዛኔ فمن زحزح عن النار وأدخل الجنة ከጀሃነም እሳት እንዲርቅ የተደረገ ሰውና ጀነት የተገባ ሰው فقد فاز በርግጥም እድለኛ ሆነ ደስታን አገኘ ይላል وما الحياة الدنيا إلا متاع الغرور እቺ ምድራዊ ህይወት ግን ጊዜያዊ መጠቃቀሚያ እንዲሁም መሸነጋገያ እንጂ ሌላ አይደለችም ነው የሚለው ጌታ አላህ ያገኛ ያጣል ጤነኛም በሽተኛ ይሆናል ዛሬ በሰላም ያለው ሰው ነገ በረብሻ ይፈተናል ዛሬ ህያው የሆነ ሰው ነገ ይሞታል ስለዚህ ዱንያ ጊዜያዊ መጠቃቀሚያና መሸነጋገያ ብቻ ነች ነው ኑሮ ማለት የአኺራ ኑሮ ነው ስለዚህ እውነት ከልባችን የመዳናችን ጉዳይ የሚያስጨንቀን ከሆነ እንድን ዘንድ ምን እናደርግ ነው አላህ እንግዲህ ከፈቀደ ለዛሬ በዚህ 2-3 ደቂቃ ውስጥ ማስታወሳችሁ አንድ ነገር ብቻ ነው ያ ምንድነው ሁላችንም ተውበት አድርገን ወደ አላህ እንመለስ እውነተኛ ተውበት ያድናል ከጀሃነም እሳት ያርቃል ጀነትንም ያስገኛል ጌታችን አላህ በሱረቱ ኑር በግልጽ እንደተናገረው ወቱቡ ኢለላሂ ጀሚዓን አዩሀል ሙእሚኑን ይላል
ምእመናን የሆናችሁ በጠቅላላ ሁላችሁም ተውበት አድርጋችሁ ወደ ጌታችሁ መንገድ በመጸጸት ተመለሱ ይላል። ለምን ዓላማ? ለዓለኩም ቱፍሊሑን ትድኑ ዘንዳ ይላል። እውነተኛ ተውበት ሰዎችን ምን ያደርጋል ማለት ነው? ከአላህ ቁጣና ከአላህ ቅጣት ያድናል። ሁላችንም ኃጢአተኛ ነን፣ ወንጀለኛ ነን፣ አምነን መቀበል አለብን። ረሱል አለይሂ ሰላቱ ወሰላም ኩሉ በኒ አደም ኸጣ የአደም ልጆች ሁሉ ሲበዛ ተሳሳች ናቸው፣ ያጠፋሉ። ነገር ግን ወኸይሩል ኸጣኢን አተዋቡን ያሉት ከተሳሳቾች ሁሉ በላጩ ግን ጥፋታቸውን በትኩሱ አምነው በተውበት ወደ ጌታቸው አላህ የሚመለሱ ናቸው። ስለዚህ ተውበት እናድርግ። በእኛ ተውበት አላህ ይደሰታል። ለላሁ አሸዱ ፈረሐን ቢተውበት ዓብዲሂ ሒነ የቱቡ ኢለይህ ይላሉ ረሱል አለይሂ ሰላቱ ወሰላም ማለት ነው። አላህ በባሪያው ተውበት እጅግ በጣም ይደሰታል። ባሪያ ተጸጽቶ ወደ ጌታው ወደ አላህ መንገድ በተመለሰ ጊዜ አሉ። ስለዚህ ሁላችንም ተውበት በማድረግ ወደ አላህ መንገድ ልንመለስ ይገባል። ረሱላችን አለይሂ ሰላቱ ወሰላም ወላሂ ኢኒ ለአስተግፊሩላህ ወአቱቡ ኢለይህ ፊል የውም አክተረ ሚን 70 መራ በጌታዬ በአላህ እምላለሁ እኔ በየጊዜው በየቀኑ ከ70 ጊዜ በላይ ኢስቲግፋር አደርጋለሁ፣ ወደ ጌታዬ በተውበት እመለሳለሁ ይላሉ። ምንም ጥፋት ሳይኖርባቸው ወንጀል ሳይሰሩ ነገር ግን ተውበትና ኢስቲግፋርን ዕለታዊ ስራቸው ያረጉ መልእክተኛው ከሆኑ እኛ የበለጠ ይጠበቅብናል። አንድ የመጨረሻ መሰናበቻው ሐዲስ ረሱል አለይሂ ሰላቱ ወሰላም ምን ይላሉ? መለዚመል ኢስቲግፋር ኢስቲግፋርን አስተግፊሩላህ ማለትን ዕለታዊ ስራ ያደረገ ሰው ጀዐለላሁ ለሁ ሚን ኩሊ ضيቅን መኽረጃ ከጨነቀው ነገር ሁሉ መውጫ መንገድን አላህ ያበጅለታል። ወሚን ኩሊ ሀምን ፈረጃ ላሳሰበው ነገር ሁሉ መፍትሄን ያቀርብለታል። ወረዘቀሁ ሚን ሐይቱ ላ ያህተሲብ ካልጠበቀው ካላሰበው ስፍራ ሲሳይን ይለግሰዋል አሉ። ኢስቲግፋርና ተውበት ቋሚ ስራችን ይሁን። ሁሌም ተውበት የምናደርግ ሁሌም ኢስቲግፋር የምናረግ ከሆነ ዱንያ አኺራችን ይስተካከላል። አላህ ከተዋቦች ከሙስተግፊሮች ያደርገን። ኃጢአታቸውን ምሮ ጀነት ከሚለግሳቸው መልካም ባሮቹ አላህ ያደርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። التحيات لله والصلوات والطيبات. السلام عليك أيها النبي ورحمة الله وبركاته. السلام علينا وعلى عباد الله الصالحين. أشهد أن لا إله إلا الله وأشهد أن محمدا عبده ورسوله.